ላስት ዊክ ላይ ግራንድ ቱር ላይ ውድድር ነበረኝ እግዚአብሔር ይመስገን ሶስተኛ ነው የወጣሁት ኢትስ ኢዚ ሰውነት ያስታውቃል ታርቦሽ ምን ሆናችሁ መጣይ ሁሌ ከንብ ምን ይጠብቃል ማር በቃ ካላስ ባይዘሪም ኮርቼ ይባላል ስዊቲ ሀኒ ማን ይበልጥ ይናደፋል አንተ ካሁን መናደፍ ጀመርክ እንዴ ይሄ አፋንተ ኒንጃ መቼ እንደሚያበራ አላውቅም ሰላም እንዴት ናችሁ ውድ የተባቶች ቤተሰቦች ዛሬ በአዲስ ቻሌንጅ መተናል እንግዲህ ይሄው እንደምታዩት በሳይክል ቻሌንጅ እንግዲህ በዚህ ጋር ንቦች አሉ በዚህ ጋር ተርቦች አሉ ማን ይበልጥ ይናደፋል አንተ ካሁን መናደፍ ጀመርክ እንዴ ይሄ አፋንተ ኒንጃ መቼ እንደሚያበራ አላውቅም እስቲ እናያለን ሁለቱም እንግዲህ እንችላለን እያሉ ነው ምናየው ይሆናል ፈርስት ራውንድ የሚሆነው የራሱን የቡድን አጋር በገመድ አስሮ 1000 ሜትር ያህል መንዳት ይሆናል ዛሬ ወንድነት ይፈተናል ጉልበት ይታያል እንግዲህ 20 ምናምን አመት የበላችሁት ዛሬ ነው የምናየው ላይክ ሰብስክራይብ ሼር ያረጋችሁ የተባቶች ቤተሰቦች ንቦች በፒናና በኬንዲ ተወክለዋል እንግዲህ እስቲ ምን እንደሚሰማቸው እንጠይቃለን ያው ውድድሩ ቀላል ነው ይሄን አዳሚ እየገፋን ነው ሮጦልሻለሁ በቃ ኤክስፒሪየንስ አላችሁ ከግራንድ ቱር ነው የመጣሁት ላስት ዊክ ላይ ግራንድ ቱር ላይ ውድድር ነበረኝ እግዚአብሔር ይመስገን ሶስተኛ ነው የወጣሁት ኢትስ ኢዚ ሰውነት ያስታውቃል የሆነ ሌላ ውድድር ላይ ቻቸው ነበር ግን እንዳየዋቸው ከሆነ በቃ ምንም ኦሬዲ ኮኛ ግራንድ ላይ እንደተወዳደር ነው አሁን ሀገራችንን ለመወከል ነው ጥረታችን ኦኬ ሀገራችን ላይ ስፖርት ስለሌለ በደንብ ለማስፋፋት ነው የምንሞክረው ምን ተቀለሽ በደንብ እንቀጥላለን እንዴት ይዞ ማለት እንደሚቻል በጣም ኤክስፒሪየንስ አለኝ ይላል እንደውም ሳይክል ደግሞ ያደግንበት ነው ገና ስወለድ ነው ሳይክል የተሰጠኝና ያ ዳሜ በቃ እንደተበለጠ ቁጠሪ ስሚ እኛ አሁን ምን አለ መሰለሽ ብዙ አብዛኛው ጊዜያችንን ውጪ ስለምናሳልፍ ይሄ ነገር ሀገራችን ውስጥ የለም ሀገራችን ውስጥ እንዲሰራ ነው የምንፈልገው በቃ እኛ የውጪውን ዓለም በደንብ ኤክስፒሪየንስ አድርገናል እዚህ ያለውን ነገር ግን አላ እንፈልገዋለን ጀለስ ደግሞ ምን የላቸውም ዜሮ አገርስ በቀል በጣም ኤክስፒሪየንስድ ነን እያሉ ነው ያው ውጪ ሞተናል እየተባለ ነው ባናምንም እንመናቸው አሁን እስቲ ወደ ተርቦች እንሄዳለን ወደ ተግባራው ብንሄድ ይቀለናል ብለን ነው እንጂ ኤክስፒሪየንስ ከዚህ በፊት ብዙ ኤክስፒሪየንስ አለን ወንድሜ በምስራቅ አፍሪካ ብቸኛው ተወዳዳሪ ተወካይ ነው ብራዘሬ ደግሞ ቱር ደ ፍራንስ ላይ ከዚህ በፊት አንድ ሁለቴ ሞክሬያለሁ እነዚህ ልጆች ንቦችን ይሄው እንደዚህ ምንም አይከብዱንም አፍሪካ ግን በተለይ ምስራቅ አፍሪካ በሩጫ ነው የምትታወቀው አሁን ሳይክል እየተባለ ነው እንግዲህ በተለይኛ ይቀንድላል ሰዎች እንዴ ነው በቡድን አጋር ተተማመናለህ አይደለም 1000 ሜትር 10000 ሜትር ያደርሰኛል አምነዋል አንደስ አይደለም እኔን ማለት ነው የቡድን ተቃራኒ ቡድን አንድ ላይ ይዞ ተሸክሙ ይሮጣል እስቲ እንደሚተማመኑ ተናግረዋል ከፊት ለፊት ያሉትን ደግሞ እንጠይቃለን ክንዱ እኔ የቡድን አጋር ብሎ አልሸከመም ግን ወንድሜን ማለት ነው እየሮጣለሁ አይ ግን አቅሙን ይስጥ እግዚአብሔር ሰውነቱን ይጨምርልህ አንተስ ምን አይ ብቻ እኔ ቡድን አጋሬ ነኝ 10000 ኪሎ ሜትር መንዳት ይችላል ለዛው ቆሜ መተው ክብደታችሁን ምናምን አይተሃል አይ ክብደታቸው ነው ችግር የለውም ትችላለህ በቃ እጄ የፈተውበት ነው ትችላለህ ያንተ ነጥብ ኪሎ ይዘህ መሄድ ትችላለህ በቃ ቦልት ኮንፊደንሳቸውን አይታችኋል እንግዲህ ማን እንደሚያሸንፍ እናያለን ላይክ ሰብስክራይብ ሼር እንዳይረሳ ንቦች ያልተቻሉ ተርቦች ምን
ንቦች እንግዲህ ሎስ አርጋችኋል እንዴ ነበር ውድድሩ እኛ ፐርሰናሊ ያው ተሸንፈናል ብለን አላመንም ጀስት ጂኦግራፊካል አቀማመጡ ትንሽ ቻሌንጅ አድርጎን ነበር ፕላስ ደግሞ እኔና እሱ ፊዚካሊ ትንሽ ማች አላደረግንም ይመስለኛል ሆኖም እናሸነፍን ነው የምንቆጥረው ገና ደግሞ የሚቀሩ ቻሌንጆች አሉ እያንዳንዱን እንጨርሳቸዋለን አንተስ ምን ያው እኔ እንደተሸነፈን አልቆጥርም አክቹአሊ ውስጤ ጠንካራ ነው የውድድሩ እንዳያችሁት ያው አየሩ ነው ትንሽ የከበደኝ እንጂ ልብ አይሞትም እንግዲህ እስቲ ቀጣይ ውድድር ላይ ደግሞ ተወዳደርን ጥሩ ነጥብ እናመጣለን እስቲ እናያቸዋለን ታታሪዎቹ ንቦች እንዴና አሸንፋቸዋል ዛሬ ይሄ እኮ የተጠበቀ ነው ባይዘው ይሄ እንዳለ ሆኖ ነው ምንም ቀላል ነው አልከበዱንም ባይዘው ግን ቢቀየርልን ባይ ነው ተጋጣሚዎቻችን ቢቀየሩልን ባይ ነው እኔ ምንም አይደለም ሁሌ ከንብ የሚጠብቃል ማር በቃ ካላስ ባይዘው እኔም ኮርቼ ይባላል ስዊቲ ሀኒ ቅሪወይ ከዳንዳ እግዚአብሔር ይባረክ ሃሌሉያ እንግዲህ ያለ እኛ እናኮራለን ሁሌ የቻሌንጁ ሁለተኛ ዙር የሚሆነው ከቡድን አጋሮቻቸው ጋር ተቃቅፈው ባላንስ አድርገው ሳይክል መንዳት ይሆናል ማን እንደሚያሸንፍ እናያለን ንቦች ተርቦች የታላችሁ ላይክ ሰብስክራይብ ሼር ያረጋችሁ አትርሱ ውድ የተባቶች ቤተሰቦች ይኸው እናንተን ለማዝናናት በየሳምንቱ አዳዲስ ነገር እያመጣን ነው ወደ ውድድሩ ተናዳፊዎቹ ተርቦች መንደፍ እንዴት ነበር ምን ተሰማ ያው እንደተጠበቅነው ነው መጣን አይገልጸውም እዛ እኛ መብረር ተርበ ይኸው ቅጽበታዊ ነገር ነው ቅጽበታዊ ነገር ነው የተደረገው ብቻ ግን አንዴ ሰብስክራይብ ማድረግ እንዳይረሱ ቤት ታታሪዎቹ ንቦች እንግዲህ በዚህ ዙር ትንሽ አስከፍታችሁናል እንዴት ነበር ግን ያው የሀገር ውስጥ ውድድር እስከሆነ ድረስ የሆነ እንከን አይጠፋም ታውቂያለሽ ተቃራኒ ቡድኖች አካሄዳቸው ትክክል አልነበረም ያው ግን እንደ ሀገር ውስጥ እንደመሆኑ እንረዳለን አክሰፕት እናደርጋለን እኛ እንደ ማርነታችን እንትኑ ጫወታው እናጣፍጠው ብለን ነበር ጫወታው እነሱ ግን እጅ ላይ ተያይዘው ነው ያው ዞሮ ዳኞቹ የሚወስኑ ይሆናሉ ያው ኔክስት እናሻሽላለን የቻሌንጁ ሶስተኛ ዙር የሚሆነው የቡድን አጋራቸውን ጭነው መንዳት ይሆናል እንግዲህ እንደምታያቸው ነው ተርቢላል አውሬ ነብ እንግዲህ በቃ ውድድሩ አሁን ይጀመራል አውሬ መንደፍ ታታሪ ሰራተኞች ነን እኛ ሁሌ በጉልበት ማን እንደሚያሸንፍ እስቲ አሁን የምናየው ይሆናል መልካም እድል ለሁለታችሁ ንቦች እንግዲህ ምን እንጠብቅ ያው ድል ነው እነሱ በጉልበታቸው እኛ ደግሞ በጭንቅላታችን እንተማመናለን ያው ከንብ ሁሌ ታታሪነት ስለሆነ እኛ በስራ እናሳያለን ታታሪ እና ሙሉ እምነት አለ በቡድን አጋር እንዴ በቃ እንሰራለን እናሸንፋለን ሌትስ ጎ ተዳዳፊዎቹ እናንተስ ተርብ ቅድም እንዳወራነው ነው ጥለናቸው ነው እኛ መግባት ነው አላማችን ምንድነው መግባት ነው ሲጀመር ፊታቸውም በቃ ፊታቸውም በቃ ተናዳፊዎቹ ትለያላችሁ እንዴት ነበር አለን ይመስገን ዮዮ የተጎነጨን ለአካል ጥንካሬ እኮ ያስፈልጋቸዋል ውድድሩን ምንም አልቻሉትም መጀመሪያ በአካል መጠንከር አለባቸው እና ምን ተሰማ ውድድሩ አሪፍ ነበር አልከበደንም እነ ንብን እነ ተርብ እንዲህ ያየን
አለፍን። እሺ እንግዲህ ላይክ፣ ሼር፣ ሳብስክራይብ እያረጋችሁ ቤተሰብ ታታሪዎቹ ንቦች ምን ተሰማችሁ? ይመስገን አራያ ሆነናል ብለን እናስባለን። ያው ማሸነፍ ቀድመን አሳይተናል እንዴት ማሸነፍ እንዳለብን ያው አስተማርናቸው። ከዛ በኋላ ያለውን ነገር አሸነፉ እንጂ ቆንጆ ነው። ማሸነፍ ያለ ነው። አንድ ዙር ይቀራቸዋል እንግዲህ ብዙም አትከፉ። አይ በዙሩ እናካክሳለን ብለን ተስፋ እናደርጋለን። ድል ለንቦች። ራውንድ 4 ሊጀምር ነው። በአሁኑ ዙር ከቡድን አጋሮቻቸው አንዳንድ ሰው ተወክሎ ነው በአንድ እግር ሳይክል መንዳት ይሆናል። እንዴት ነው በቡድን አጋር ትተማመናለህ? በአንድ እግር አይደለም በሐሳብ ይነዳዋል። ምንም አያስቀምጥም፣ እግሩን ይደርሳል። አንድ ይመታል ገባል ለማኩራት በቃ እኛ ጨርሰናል። ወዲህ አንዳንድ ነገር ብረት ያደረገን ታታሪዎቹ እኛ በስራ እኛ የነዳ እንደው አልነካም። በቃ በንፋስ ትተማመናለህ? አምነዋለሁ። ውፍ ብሎ ይገፋዋል። ውፍ ነው እንዴ በንፋስ ይወስደዋል እንዴ? የገላበይ ሰርብ ይለያል። የመጨረሻው ዙር ውድድር ነው። አሁን እንግዲህ አሸናፊ የሚለየው በዚህ ዙር ነው እና ያለን እስቲ መልካም እድል ለሁለቱ። ላይክ፣ ሳብስክራይብ፣ ሼር እያረጋችሁ ቤተሰቦች እንግዲህ ቤተሰቦች ውድድሩ በአቻ ውጤት ተጠናቋል። እስቲ ተወዳዳሪዎች ምን እንደተሰማቸው እንጠይቃለን። ምን ተሰማ? በጣም ይሄ እኔ ፎልት ነው። የኔ ጥፋት ስለሆነ ትንሽ አደጋ እግሬ ላይ ነው የተደረሰው። ቀጣይ ያው በራሳችን ባዘጋጅነው ውድድር ላይ እናሸንፋለን። አሁን በሜዳቸው መተን በቃ በእነሱ መሸነፋችን ነው የሚያናደው። በጣም የሚያናደው መሸነፍ ያለ ነው፣ ግን በእነሱ ሲሆን ደግሞ አቻ መሆን አልነበረብን። የእግር ቁስል ነው ማሸነፍ ነበረብን። ለእነሱ የትልቅ ነገር ነው። አሁን አቻ ለእነሱ መሆን እነሱ አላማቸው ከኛ ጋር አቻ ለመሆን ወርደን ተወዳደርን። ጥፋቱ የኛ ነው። በጣም በቃ ብዙ እንትን ላይ ጣለን። ይሁን ብቻ ግን አቻ ሆነናል። ቀጣይ በሚመጡ ቻሌንጆች እንረታቸዋለን፣ እናሸንፋለን። ታታሪዎቹ ንቦች እንግዲህ ይኸው ሲጮህ እንዲህ ነው ብዙ ተዘጋጅተንበት ነበር፣ ግን በቃ ምንም በስራ ነው እንትን ሆነብን፣ አነሱብን ታውቂያለሽ። እና ከጠበቅናቸው በታች ሆነብናል። ብቻ ግን እኛ ተምሳሌትነታችን ለኢትዮጵያ ሕዝብ ነው። በቃ ላለው ተፎካካሪ ታች ለሚወጣ ትውልድ ነው ሐሳባችንና ዝም ብለው ወሬ እነሱ ድል ነው። ይሄ ለነሱ ድል ነው። ፋሚሊ እንግዲህ ላይክ፣ ሳብስክራይብ፣ ሼር እያረጋችሁ በጣም እየረበሹኝ ስለሆነ ነው። በአቻ ተጠናቋል። መልካም ጊዜ